እንኳን ሰው ሰማዩም አለቀሰላቸው። ወሃቢያዎች ቢጠሏቸው ድፍን ኢትዮጵያ ወደደቻቸው። እሳቸውን ለማዋረድ የተጠነሰሰው ጥንስስ የተሰራው ሴራ ጭምር ከሸፈ። ከሕፃን እስከ ወጣትና አዛውንት ሕዝበ ሙስሊሙ ክርስቲያኑ ሳይቀር ግልብጥ ብሎ ወጥቶ ቀበራቸው። መቆሚያ እስከሚጠፋ ሕዝብ ተጨናንቆ ለቁጥር እስኪዳግት ሕዝብ ሞልቶ እያለቀሰ ሸኛቸው። ወዳጃቸው ልክ እንደሳቸው ሴራ እየተጠነሰሰባቸው የሚገኙት ሌላኛው የኢትዮጵያውያን አባት ብፁዕ ወቅዱስ አቡነ ማትያስ ከአስክሬናቸው ፊት ቆመው ሲሰናበቱ ጸሎት አደረጉላቸው። የኢትዮጵያውያን ፍቅር ታየ። ከመሞታቸው በፊት ሁሉንም ሰው የበደሉኝን ጭምር አፉ ብያለው፣ አውፍ ብያለው፣ ይቅር ብያለው አሉ። እንኳን ሰው ሰማዩም አለቀሰ። ሕዝብ ተጥለቀለቀ። ጠላቶቻቸው አፈሩ። ብፁዕ ቅዱስ አቡነ ማትያስ በአስክሬናቸው ፊት ጸሎት አደረጉ። ጠላቶች ተንገበገቡ። ለመካነ መቃብርነት እንዲቀየር ባደረጉት የቀድሞ መኖሪያ ቤታቸው ተቀበሩ። ቻው የሁሉም አባት፣ የሁሉም አይን፣ ቻው የሰው ማንነት ትርጉም፣ የሰው ውሃ ልክ የሁሉም አባት የሆኑት ተቀዳሚ ሙፍቲ ክቡር ዶክተር ሐጂ ዑመር ኢድሪስን አሟርተው ሳይሞቱ ሲገድሏቸው ሰነበቱ። በስተመጨረሻም ሟርታቸው ሰምሮ ገደሏቸው። የሰው ምርጫ የለኝም፣ ሙስሊም የሆነ ክርስቲያንም የሆነ ለኔ ሁሉም እኩል ነው በማለት የሚታወቁት ማጋነን ካልሆነ ከሙስሊሙ ማህበረሰብ ባልተናነሰ በክርስቲያኑም በሁሉም የሚወደዱት በግፍ ከኃላፊነታቸው የተነሱትና ከዚህ ቀደም ሳይታመሙ ታመሙ፣ ሳይሞቱ ሞቱ ተብለው በጥቂት ጠላቶቻቸው ሲሟረትባቸው ሐሰተኛ መረጃ ሲሰራጭባቸው የከረሙት ሐጂ ዑመር ኢድሪስ በስተመጨረሻ እጅ ሰጡ። ከዓመታት በፊት ወደ መካነ መቃብርነት እንዲቀየር በዳረጉት መኖሪያ ቤታቸው ተቀበሩ። ሕዝብ ግልብጥ ብሎ ወጣ። ተወዳጅነታቸው በቀብር ስነ ስርዓታቸው ላይ የበለጠ ታየ። እንኳን ሞቱ ያሉ ሰዎችም በሚወዷቸው ሰዎች ተሸማቀቁ። ሕዝቡ ጠላቶቻቸውን አሸማቀቀ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ክቡር ዶክተር የሚለው ማዕረጋቸው እንዳለ ሆኖ ኃይሌ ጋርመንት ዝቅ ብሎ ሰፈራ የሚገኘው ባለ 1000 ካሬ ቅይጥ የመኖሪያ ቦታ የነበረውን ይዞታቸውን ወደ መካነ መቃብር እንዲቀየር ያደረጉት ሐምሌ 20 2013 ዓመተ ምህረት በተጻፈ ደብዳቤ ለአዲስ አበባ ከተማ መሬትና ልማት ማኔጅመንት ቢሮ በጠየቁት መሰረት አስተዳደሩም ነሐሴ 5 2013 ዓመተ ምህረት በጻፈው ደብዳቤ በሙፍቲ ጥያቄ መሰረት ይዞታውን ከቅይጥ መኖሪያነት ወደ መካነ መቃብርነት መለወጡን አረጋግጧል። አሁን ታዲያ ጠላቶቻቸው ይኸው ሕዝቡን እንደ ጣዖት ሊያደርጉ በመኖሪያ ቤታቸው ተቀበሩ በማለት ሐሰተኛ መረጃን ሲያሰራጩ አለ። ግን የሆነው የሰማነው ያየነውም የተለየ ነው። እንኳን ሰው ሰማዩም አለቀሰላቸው። በተለምዶ ጥቅምት ወር ብርድ እንጂ እምብዛም ዝናብ አይታይበትም። ይኸውና ክቡር አባታችን ተቀዳሚ ሙፍቲ ሐጂ ዑመር በስጋ ተለይተውን ቅድስት ነፍሳቸው ወደ ጀነት ክቡር ስጋቸው ደግሞ ወደ ምድር በሚመለስበት ቀን ሰማዩ አለቀሰላቸው። ሰማዩ ዝናቡን ለቀቀ። ክቡር አስክሬናቸው ለመሸኛ በተዘጋጀበት ቦሌ ሚሊኒየም አዳራሽ አካባቢ ሙቀት የቀላቀለ ከበድ ያለ ዝናብ ነው የዘነበው። ዝናብ ዘነበ ሳይሆን ለክቡር አባታችን ሰማዩ አለቀሰላቸው። እርሶም በማጣታችን እጅግ
ብዙ ነገር ይጎድልብናል። እኛ ልጆቹ እንወዶታለን። የሁሉም ኢትዮጵያዊ የሁሉም ሰው ሐሳብ ነው። ቅድስት ነፍስዎንም በአባቶቻችን እቅፍ ያኑርልን። የሐጂ ሙፍቲ የቀብር ስነ ስርዓት ተፈጸመ። የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ልጅ የእኛ ብቻ ሳይሆኑ የሁሉም ኢትዮጵያዊ አባት ነበሩ ሲል እውነታውን አረጋገጠ። በቀብር ስነ ስርዓታቸው ሽኝት ላይ የመላው ኢትዮጵያውያን ፍቅር ያተረፉት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አስክሬን የሽኝት ስነ ስርዓት በአዲስ አበባ ሚሊኒየም አዳራሽ በታላቅ ክብር ተካሄደ። የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ህዝበ ሙስሊሙ፣ ክርስቲያኑ ሁሉም ነቅሎ ከቤት ወጥቶ እኚህን የተከበሩ አባት ሸኘ፣ ቀበረም። የሐጂ ዑመር ልጅ አቶ አህመድ ዑመር በቤተሰቡ ስም ባስተላለፈው ልብ የሚነካ መልእክት አባታችን የእኛ ብቻ አባት አይደሉም፣ የሁሉም ኢትዮጵያዊ አባት ናቸው ሲሉ የሐጂ ሙፍቲን ሁለንተናዊ አባትነት መሰከረ። አንዲት ጋዜጠኛም እንዲህ አለች፣ ሀገር ጥቁር ትልበስ፣ የእኚህ ሰው ሞት ጥቁር የሚያስለብስ ነው አለች። ከእሳቸው ጋር የነበራቸውን ግንኙነትም እንዲህ ስትል ከተበችው፣ ቃለመጠይቅ የማድረግ ዕድል ሳገኝ ኢቲቪ ገብቼ ዓመት አልሆነኝም። ገና አዲስ ማይክ ያዥ ነበርኩ። የእስልምና እምነት ተከታዮች በዓል ነበርና ስለ መንዙማ ለመስራት እሳቸውን ደውዬ በመኖሪያ ቤታቸው ስርዓቱን ለመከወን ፈቃደኛ ሆኑ። ደረስን። ሌሎች አባቶችን ሰብስበው ተቀበሉን። የሃይማኖት በዓላትን መስራት ከባድ የሚያደርጉት የቤተ እምነቱን ስርዓት መጠበቅ፣ ሕግጋትን ማክበር ግዴታ መሆኑ ብቻ ሳይሆን ስህተት ብንፈጥር በተቋምም ሆነ በግል የሚመጣውን ጫና ጥያቄ መመለስ ከባድ ነው። ገና ጀማሪ ስትሆኑ ደግሞ አስቡት። እኔም የእምነቱ ተከታዮችን የሚለብሱትን ድሪያ ብለብስም እየተንሸራተተ ጸጉሬ እንዳይታይ በሰቀቀን ወዲያ ላለው እቀመጥና እንደገና እንዲህ መቀመጥ የለብኝም ብዬ እነሳለሁ፣ እንደገና እቀምጣለሁ። የእሳቸው ግርማ ሞገስ ደግሞ እንዲሁ ብርክ ያስይዛል። ብቻ የእምነት አባቶች መሃል በመሆኔ እምነቱ የማይፈቅደውን ሆኜ ላለመታየት ተጨነቅኩ። ይህንን የውስጤን ገልጠው ያዩት ሐጂ ጠሩኝ። ፈገግ ብለው ቀስ ባለ ድምፅ እዚህ ያሉ አባቶችሽ ናቸው፣ የለበሽውም ሁሉ አክብሮትሽን ያሳያል። ልጃችን ስለመጣሽ ደስ ብሎናል፣ ሳትጨነቂ ያሰብሽውን ጀምሪ አሉኝ። የኔ አባት ያ የጠፋው በራስ መተማመኔ ወደ ቦታው ሲመለስ ይታወቀኛል። ነፃነቴን ሳገኝ በቃ እንዴት አይነት ፕሮግራም ሰራን መሰላችሁ? ደግሞ እንደገና ሌላ ቀን አገኟቸው። እንደ ሚዲያ ሰው እድለኛ የለም እኮ። ገና ሳገኛቸው ያ የተጨነቀን የሚያረጋጋ ፈገግታቸው ይቀበለኛል። ብዙ የሚናገሩ ባይሆንም ከቀረጻ በፊትና በኋላ ድንገት በመጣ ሐሳብ የመከሩን ብዙ ነው። አንዳንድ ሰዎች አሉ የእናንተ ሃይማኖት አባት ባይሆንም የራሳቸው እየመሰሏችሁ ማግኘት፣ ማክበር፣ በሳቸው መገጸጽ የምትመኟቸው። ሐጂ ሙፍቲ እንዲያነበሩ ሰውነት በእግሩ ቆሞ ሲሄድ ለማየት ታድለናል። ለበጎነት ሃይማኖት ድንበር የሚከለክል ሳይሆን አፍርሶ የሚያገናኝ፣ ልዩነትንም የምንሰብክበት ሳይሆን መሆንን የምናስተምርበት መሆኑን እኚህ ሰው አሳይተውናል። ሀገር በእሳቸው ሞት ጥቁር መልበስ አለባት፣ ባንዲራም ዝቅ ብሎ መውለብለብ አለባት አለች። ሐጂ ሙፍቲ የቀብር ስነ ስርዓታቸው ተጠናቀቀ። ለቤተሰቦቻቸው፣ ለህዝበ ሙስሊሙ፣ ለኢትዮጵያውያን ሁሉ መጽናናትን እንመኛለን።